ጤና ይስጥልኝ ክቡርና ክቡራት የቻናል ቤተሰቦች፣ ዓለማችንን ሀገራችንን እያናወጡ ያሉ እጅግ ያልተጠበቁ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በመካከለኛው ምስራቅ የነበረው አንጻራዊ ተኩስ አቁም ፈርሷል። ዛሬ ሌሊት በሆርሙዝ ባህረ ሰላጤ አሜሪካና ኢራን ወደ ቀጥተኛ ወታደራዊ ግጭት አምርተዋል። የኢራን ጦር በአሜሪካ የጦር መርከቦች ላይ ድሮኖችንና ሚሳይሎችን በመጠቀም ጥቃት መክፈቷን ተከትሎ የአሜሪካ ማዕከላዊ እዝ የኢራንን የወደብ ከተሞች ላይ ከባድ የአየር ድብደባ አድርጓል። ፕሬዚዳንት ትራምፕ ኢራን የላከችውን ድሮን እንደ ቢራቢሮ መተን ጥለነዋል በማለት የጦራቸውን ብቃት እያወደሱ ሲሆን፣ ኢራን በአስቸኳይ አዲሱን የኒውክሌር ስምምነት ካልፈረመች ከዚህ የከፋ ጥቃት እንደሚጠብቃት አስጠንቅቀዋል። ኢራን በበኩሏ አሜሪካን መርከቦች አባርሬያለሁ ስትል ለጥቃቱ አሜሪካን ብቻ ሳይሆን የተባበሩ አረብ ኤሚሬትስን ተጠያቂ አድርጋለች። ኤሚሬትስ ከባድ ዋጋ ትከፍላለች ስትልም ዝታለች። አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ዘመቻ ለመክፈት ያሰበችው እቅድ በሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ከሽፏል። ሳውዲ ለአሜሪካ የጦር ጀቶች የአየር ክልሏንም ሆነ የጦር ሰፈሯን መጠቀም እንደማትችል መከልከሏ አሜሪካን ክፉኛ አስቆጥቷል። ውጥረቱን ተከትሎ ፈረንሳይ ቻርልስ ደጎል የተሰኘውን ግዙፍ አውሮፕላን ተሸካሚ የጦር መርከቡን ወደ ባህረ ሰላጤው አቅንታለች። ይህ በእንዲህ እንዳለ በደቡብ ሊባኖስ ዴቤል በተባለች የክርስቲያን መንደር ውስጥ አንድ የእስራኤል ወታደር የቅድስት ድንግል ማርያምን ሐውልት ሲጋራ በማስቀመጥ ያነሳው ፎቶግራፍ መላውን የክርስትና እምነት ተከታዮች በከፍተኛ ሁኔታ አስቆጥቷል። ድርጊቱ ዓለም አቀፍ ቁጣን መቀስቀሱን ተከትሎ የእስራኤል መከላከያ ሰራዊት አስቸኳይ መግለጫ ወጥቷል። ድርጊቱ ከወታደራዊ ስነምግባር ያፈነገጠ ሲል አውግዞ በወታደሩ ላይ ጥብቅ እርምጃ እንደሚወስድና የሃይማኖት ተቋማትን እንደሚያከብር በመግለጽ ይቅርታ ጠይቋል። ከዚህ ቀደም በተመሳሳይ የኢየሱስ ክርስቶስ ሐውልት ላይ ጉዳት ባደረሱ ወታደሮች ላይ እርምጃ ወስጃለሁ ብሏል። ወደ ቀጣይ ዜና ስናልፍ በአፍሪካ ቀንድ ሌላ የዲፕሎማሲ ትኩሳት እየተነሳ ነው። የተባበሩት አረብ ኤሚሬትስ ለራስ ገዟ ሶማሊላንድ ዓለም አቀፍ እውቅና ለማስገኘት ሰፊ ዘመቻ ጀምራለች። ኤሚሬትስ አርጀንቲናን፣ ኢስዋቲኒን፣ ዛምቢያንና ዶሚኒካን ሪፐብሊክን ሶማሊላንድን እንደ ሀገር እንዲያውቁ እያግባባች ትገኛለች። ይህ ዘመቻ በተለይም እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የመጣ ሲሆን የሞቃዲሾ መንግስት ሉዓላዊነትን የሚጥስ ነው በማለት በጽኑ እያወገዘው ይገኛል። በሀገር ውስጥ ዜናዎች የትግራይ ክልል ፖለቲካ እና የጎረቤት ሱዳን ፍጥጫ አዲስና አደገኛ ምዕራፍ ላይ ደርሷል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የቀድሞውን የትግራይ ምክር ቤት መመለሱን አውጇል። ይህ እርምጃ ከመቀሌ እስከ አዲስ አበባ ከፍተኛ ውጥረት የፈጠረ ሲሆን ከሌተናል ጀነራል ታደሰ ወረደና ሌሎች ታጣቂዎች ጠንካራ ተቃውሞ ገጥሞታል። የዶክተር ደብረጽዮን ክንፍ ከፌዴራል መንግስቱ ጋር ያለውን ግንኙነት አቋርጦ ከኤርትራ፣ ከሱዳን እና ከግብጽ ጋር ሚስጥራዊ የጥምረት ድርድሮች እያደረገ መሆኑ ተዘግቧል። ሱዳን ከኢትዮጵያ በተነሳ ድሮን በካርቱም አየር ማረፊያ ላይ ጥቃት ደርሶብኛል ስትል ክስ አቅርባለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ይህንን ውድቅ በማድረግ የሱዳን ጦር የህወሓት ቀጥተኛ ወይም ደግሞ የህወሓት ቅጥረኛ ተዋጊዎች እየተጠቀመ እና ትጥቅ እያቀረበላቸው ነው ሲል አጸፋዊ ክስ ሰንዝሯል። ኢንተርናሽናል ክራይሲስ ግሩፕ አይሲጂ ይህ በህወሓት በፌዴራል መንግስቱ በኤርትራና በሱዳን መካከል እየተፈጠረ ያለው አዲስ የኃይል አስተላለፍ ወደ ሌላ አውዳሚ ጦርነት ሊያመራ እንደሚችል አስጠንቅቋል። የፌዴራል መንግስት እርምጃ ለመውሰድ ወታደራዊ ዝግጅት እያደረገ መሆኑን ጠቁሟል። ዓለማችን ከሆርሙዝ ባህረ ሰላጤ እስከ አፍሪካ ቀንድ በከፍተኛ ጂኦፖለቲካዊ ውጥረቶችና ያልተጠበቁ የዲፕሎማሲ ሽኩቻዎች እየታመሰች ትገኛለች። ለዛሬ ያዘጋጀላችሁ ሰበርና አበይት መረጃዎች እነዚህን ይመስሉ ነበር። በየትኛው መረጃ ላይ የበለጠ ተገረማችሁ? የትራምፕ ዛቻ ወይስ የኢትዮጵያ ፖለቲካዊ ውጥረት? ሀሳብና አስተያየታችሁን ከስር ኮመንት ላይ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዲደርስ አድርጉ። ከሌሎች ትኩስ መረጃዎች ጋር ዳግም እስክንገናኝ ድረስ ቸር ቆዩን።